የፋይናንስ ቴክኖሎጂ ወይም ፊንቴክ የፋይናንስ አገልግሎቶችን ለማሻሻል ቴክኖሎጂን መጠቀም ማለት ነው። ይህ ዘርፍ ገንዘብንና ሶፍትዌርን ያጣምራል። ሰዎች ገንዘብ የሚቆጥቡበትን፣ የሚያወጡበትን፣ የሚበደሩበትን፣ ኢንቨስት የሚያደርጉበትንና የሚያስተላልፉበትን መንገድ ይለውጣል። ባጭሩ ፊንቴክ የፋይናንስ አገልግሎቶች ይበልጥ ፈጣን፣ ርካሽና በቀላሉ ተደራሽ እንዲሆኑ ያደርጋል። ቀደም ሲል ሰዎች ለማንኛውም ነገር ወደ ባንክ መሄድ ነበረባቸው። አካውንት ለመክፈት ወደ ባንክ ቅርንጫፍ ይሄዱ ነበር። ገንዘብ ለመላክ ቅጾችን ይሞሉ ነበር። ብድር ከፈለጉ ደግሞ ለቀናት ወይም ለሳምንታት ይጠብቁ ነበር። ዛሬ ግን እነዚህ ብዙዎቹ አገልግሎቶች በደቂቃዎች ውስጥ በስልክ ይከናወናሉ። ይህ ትልቅ ለውጥ ፊንቴክ ይባላል። ፊንቴክ አንድ አይነት ምርት ብቻ አይደለም፣ ብዙ ክፍሎች ያሉት ሰፊ ኢንዱስትሪ ነው። አንዱ ዋናው ክፍል የዲጂታል ክፍያ ነው። እንደ ፔይፓል እና ስትራይፕ ያሉ ኩባንያዎች የንግድ ድርጅቶችና ግለሰቦች በመስመር ላይ ወይም ኦንላይን ገንዘብ እንዲላላኩ ያስችላሉ። ሰዎች በጥሬ ገንዘብ ፋንታ የሞባይል መተግበሪያዎችንና ካርዶችን ይጠቀማሉ። ንክኪ አልባ ክፍያዎች፣ የኪውአር ኮድ ክፍያዎችና የኦንላይን ግዢዎች የፊንቴክ ተግባራዊ ምሳሌዎች ናቸው። ሌላው አስፈላጊ የፊንቴክ ዘርፍ የሞባይል ባንኪንግ ነው። ነባር ባንኮች አሁን ደንበኞች ሂሳባቸውን እንዲያዩ፣ ገንዘብ እንዲያስተላልፉና ክፍያዎችን እንዲፈጽሙ የሚያስችሉ የሞባይል መተግበሪያዎችን ያቀርባሉ። በተጨማሪም ኒዮ ባንክ የሚባሉ በዲጂታል ብቻ የሚሰሩ ባንኮች አሉ። ለምሳሌ ሬቮልት ያለምንም አካላዊ ቅርንጫፍ የባንክ አገልግሎት ይሰጣል። ደንበኞች ሁሉንም ነገር በመተግበሪያ በኩል ያስተዳድራሉ። ይህም ወጪን ይቀንሳል፣ ምቾትንም ይጨምራል። ፊንቴክ የዲጂታል ብድርንም ያካትታል። ቀደም ሲል ባንኮች ብድርን ለመፍቀድ ረጅም የእጅ ስራዎችን ይጠቀሙ ነበር። ዛሬ ግን የፊንቴክ ኩባንያዎች ውሳኔዎችን በፍጥነት ለመስጠት አልጎሪዝምና የዳታ ትንተናን ይጠቀማሉ። የግብይት ታሪክንና የክፍያ ሁኔታን የመሳሰሉ የተለያዩ መረጃዎችን ይመረምራሉ። ይህም ብድርን በፍጥነት እንዲሰጡ እንዲሁም ቀደም ሲል ከባንክ አገልግሎት ውጪ የነበሩ ሰዎችም እድል እንዲያገኙ ያስችላል። የኢንቨስትመንት ቴክኖሎጂ ሌላው የፊንቴክ ትልቅ ክፍል ነው። መተግበሪያዎች ተጠቃሚዎች አክሲዮኖችን፣ ቦንዶችንና ሌሎች ንብረቶችን በቀጥታ ከስልካቸው እንዲገዙ ያስችላቸዋል። እንደ ሮቢን ሁድ ያሉ መድረኮች የአክሲዮን ግብይትን ለጀማሪዎች ቀላል አድርገዋል። ደላላ ከመጥራት ይልቅ ተጠቃሚዎች በጥቂት ንክኪዎች ኢንቨስት ማድረግ ይችላሉ። ሮቦ አማካሪዎች ወይም ሮቦ አድቫይዘርስ ደግሞ ሰዎች በራሳቸው ጊዜ ኢንቨስት እንዲያደርጉ ይረዷቸዋል። እነሱም እንደ አደጋ የመሸከም አቅምና እንደ ግብ አይነት ኢንቨስትመንትን የሚያስተዳድሩ አልጎሪዝሞችን ይጠቀማሉ። ክሪፕቶከረንሲም የፊንቴክ አካል ነው። እንደ ቢትኮይን ያሉ ክሪፕቶከረንሲዎች የብሎክቼን ቴክኖሎጂን ይጠቀማሉ። ብሎክቼን ግብይቶችን ደህንነቱ በተጠበቀና ግልጽ በሆነ መንገድ የሚመዘግብ የዲጂታል መዝገብ ነው። እንደ ባንክ ባሉ ማዕከላዊ አካላት ላይ ጥገኛ አይደለም። ይህ ሐሳብ ነባሩን የፋይናንስ ስርዓት ይገዳደራል። አንዳንዶች ክሪፕቶከረንሲን የገንዘብ የወደፊት ዕጣ አድርገው ያዩታል። ሌሎች ደግሞ እንደ አደገኛና የማይረጋጋ ሂደት ይቆጥሩታል። ነገር ግን ስለ ፋይናንስ የሚደረገውን ዓለም አቀፍ ውይይት እንደቀየረው ጥርጥር የለውም። ፊንቴክ የድንበር ተሻጋሪ ክፍያዎችንም ያሻሽላል። ወደ ሌላ አገር ገንዘብ መላክ ውድና ቀስ ያለ ነበር። አሁን ግን የዲጂታል መድረኮች ገንዘብን በፍጥነትና በዝቅተኛ ወጪ ማስተላለፍ ይችላሉ። ይህ ወደ አገራቸው ገንዘብ ለሚልኩ ስደተኞችም በጣም አስፈላጊ ነው። ለዓለም አቀፍ የንግድ ድርጅቶችም ጠቃሚ ነው። ፈጣን ዓለም አቀፍ ክፍያዎች የኢኮኖሚ እንቅስቃሴንና በአገሮች መካከል ያለውን ግንኙነት ይጨምራሉ። ከፊንቴክ ዋና ግቦች አንዱ የፋይናንስ ተደራሽነትን ወይም ፋይናንሻል ኢንክሉዥንን ማረጋገጥ ነው። በዓለም ላይ ብዙ ሰዎች የባንክ አገልግሎት አያገኙም። የባንክ ቅርንጫፍ በአቅራቢያቸው ላይኖር ይችላል፣ ወይም ደግሞ የሚያስፈልጉ ሰነዶች ላይሟሉ ይችላሉ። ፊንቴክ እነዚህን ሰዎች በሞባይል ስልኮች አማካኝነት ሊደርስላቸው ይችላል። በብዙ የአፍሪካ ሀገሮች የሞባይል ገንዘብ ወይም ሞባይል መኒ ስርዓቶች ሰዎች ያለ ባንክ አካውንት ገንዘብ እንዲያስቀምጡና እንዲያስተላልፉ ያስችላቸዋል። ይህም ብዙ ሰዎች የፋይናንስ ስርዓቱ ተጠቃሚ እንዲሆኑ ያደርጋል። የፊንቴክ ኩባንያዎች እንደ ሰው ሰራሽ አስተውሎት ወይም ኤአይ፣ ቢግ ዳታ እና ክላውድ ኮምፒውቲንግ ያሉ ቴክኖሎጂዎችን ይጠቀማሉ። ሰው ሰራሽ አስተውሎት ማጭበርበሮችን ለመለየት ይረዳል። የግብይት ሁኔታዎችን በመተንተን አጠራጣሪ ነገሮችን ይለያል። ቢግ ዳታ ኩባንያዎች የደንበኞችን ባህሪ እንዲረዱ ይረዳል። ክላውድ ኮምፒውቲንግ ደግሞ የፊንቴክ መድረኮች በፍጥነት እንዲያድጉና በዓለም አቀፍ ደረጃ እንዲሰሩ ያስችላቸዋል። ይሁን እንጂ ፊንቴክ የራሱ ተግዳሮቶችም አሉት።
የደህንነት ጉዳይ አንዱ ትልቁ ስጋት ነው። አገልግሎቶቹ ዲጂታል ስለሆኑ በሀከሮች ሊጠቁ ይችላሉ። ኩባንያዎች በሳይበር ደህንነት ላይ ብዙ መዋለ ንዋይ ማፍሰስ አለባቸው። መንግስታትም ደንበኞችን ለመጠበቅ ህጎችን ያወጣሉ። ህግ አስፈላጊ ቢሆንም የፈጠራ ስራዎችን ሊያዘገይ ይችላል። ሁልጊዜም በደህንነትና በፍጥነት መካከል ሚዛን መጠበቅ ያስፈልጋል። በነባር ባንኮችና በፊንቴክ ስታርታፖች መካከል ያለው ውድድር ሌላው አስፈላጊ ጉዳይ ነው። መጀመሪያ ላይ ብዙ የፊንቴክ ኩባንያዎች ባንኮችን ለመተካት ሞክረው ነበር። በሂደት ግን ብዙ ባንኮች ከመተካት ይልቅ አብሮ ለመስራት ወሰኑ። በፊንቴክ ኩባንያዎች ላይ ኢንቨስት ያደርጋሉ ወይም የራሳቸውን የዲጂታል መፍትሄዎች ይገነባሉ። ዛሬ የፋይናንስ ኢንዱስትሪው የቆዩ ተቋማትና አዳዲስ የቴክኖሎጂ ኩባንያዎች በጋራ የሚሰሩበትና በተመሳሳይ ጊዜ የሚወዳደሩበት ድብልቅ ዘርፍ ሆኗል። ፊንቴክ የሥራ ገበያውንም ይለውጣል። እንደ ዳታ ሳይንቲስቶች፣ የሳይበር ደህንነት ባለሙያዎችና የብሎክቼን አበልጻጊዎች እንዲሁም የፕሮዳክት ወይም ምርት ስራ አስኪያጆች ያሉ አዳዲስ የሥራ ዘርፎችን ይፈጥራል። በተመሳሳይ ጊዜ ደግሞ አውቶሜሽን አንዳንድ የቆዩ የባንክ ስራዎችን አስፈላጊነት ይቀንሳል። ይህ ለውጥ አዳዲስ ክህሎቶችንና ትምህርትን ይጠይቃል። የፊንቴክ ተጽዕኖ በዕለት ተዕለት ኑሮ ላይ ከፍተኛ ነው። ሰዎች በቀላል የክፍያ ስርዓቶች ንግድን በኦንላይን ላይ መጀመር ይችላሉ። አነስተኛ የንግድ ተቋማት የዲጂታል ብድር ማግኘት ይችላሉ። የግል ስራ የሚሰሩ ወይም ፍሪላንሰሮች ዓለም አቀፍ ክፍያዎችን በቀላሉ መቀበል ይችላሉ። ደንበኞች የገንዘብ አጠቃቀማቸውን በመተግበሪያዎች አማካኝነት መከታተል ይችላሉ። የገንዘብ አያያዝ ይበልጥ ግልጽና ግላዊ እየሆነ መጥቷል። በማደግ ላይ ባሉ ሀገሮች ፊንቴክ ለኢኮኖሚ እድገት ትልቅ ድጋፍ ሊሰጥ ይችላል። ሰዎች የዲጂታል ክፍያና የብድር አገልግሎት ሲያገኙ በትምህርት፣ በጤናና በንግድ ላይ ኢንቨስት ማድረግ ይችላሉ። ይህም ምርታማነትን ይጨምራል፣ የኑሮ ደረጃንም ያሻሽላል። መንግስታትም እርዳታ ለማከፋፈልና ግብር ለመሰብሰብ የፊንቴክ ስርዓቶችን በብቃት መጠቀም ይችላሉ። ወደፊት ፊንቴክ ማደጉን እንደሚቀጥል ይጠበቃል። ማዕከላዊ ባንኮች የዲጂታል ገንዘቦችን እያጠኑ ነው። ሰው ሰራሽ አስተውሎት በአደጋ ትንተናና በደንበኞች አገልግሎት ይበልጥ ይራቀቃል። እንደ የጣት አሻራና የፊት መለያ ያሉ የባዮሜትሪክ ደህንነቶች ይበልጥ የተለመዱ ይሆናሉ። ኦፕን ባንኪንግ ደንበኞች የፋይናንስ መረጃቸውን በተለያዩ አገልግሎት ሰጪዎች መካከል በደህንነት እንዲያጋሩ ያስችላል። በተመሳሳይ ጊዜ እምነትም ትልቅ ትኩረት የሚሻ ጉዳይ ሆኖ ይቆያል። ሰዎች ገንዘባቸውን የሚያስቀምጥላቸውንና የሚያንቀሳቅስላቸውን ስርዓት ማመን አለባቸው። የፊንቴክ ኩባንያዎች ጠንካራ ደህንነትና ግልጽ ግንኙነት መገንባት አለባቸው። ያለ እምነት ቴክኖሎጂ በፋይናንስ ዘርፍ ሊሳካ አይችልም። ለማጠቃለል ፊንቴክ ማለት ፋይናንስን በቴክኖሎጂ ማራቀቅ ማለት ነው። ክፍያን፣ ባንኪንግን፣ ብድርን፣ ኢንቨስትመንትን፣ ኢንሹራንስንና ክሪፕቶ ከረንሲን ሳይቀር ይነካል። ፍጥነትን ይጨምራል፣ ወጪን ይቀንሳል፣ ተደራሽነትንም ያስፋፋል። እድሎችን ይፈጥራል፣ ነባር ስርዓቶችን ይገዳደራል፣ ግን ደግሞ አብሮ ይሰራል፣ ይተባበራል። ከሁሉም በላይ ፊንቴክ ሰዎች ከገንዘብ ጋር ያላቸውን የዕለት ተዕለት ግንኙነት ይለውጣል። አንድ ሰው ስልኩን ተጠቅሞ ለቡና ቢከፍል፣ ድንበር ተሻጋሪ የገንዘብ ልውውጥ ቢያደርግ ወይም ክሪፕቶ ከረንሲን ቢቃኝ፣ ይህ የዚህ የፊንቴክ አብዮት አካል ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ፣ ሼር እና የደውል ምልክቷን በመጫን ቀጣይ ቪዲዮዎቻችንን ይመልከቱ።